የኢትዮጵያ ብዙ ነገር ያለው ሳንጠቀምበት እንደዚሁ ያለ ጥቅም የሆነው ነገር ብዙ ነገሮች አሉ። ከነዛ መሀል ይሄኛው የምታዩት ነገር አንዱ ነው። ሰላም ይሁንላችሁ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ባላችሁበት ለእግዚአብሔር ሰላም ለሁላችሁም ይሁን። ዛሬ ይዤላችሁ የመጣሁትን ይሄኛው የምታዩት ማለት ነው ኢትዮጵያ ውስጥ እንደ ቄጠማ ነገር ተደርጎ የሚጠቀሙበት ማለት ነው። እና እዚህ ሀገር ደግሞ ለምሳሌ እንደ ሻይ ይጠቀሙበታል። ሻይ ወይስ ደግሞ ግሪን ቲ ተብሎ ይጠጣል ማለት ነው። ሌላ ብዙ ነገሮች እንደዚህ ሳንጠቀምበት የምንቀራው ብዙ ነገሮች አሉ። ይሄም ያለማወቅ የተነሳ ነው እና ወደፊት እንድንጠቀም ለምሳሌ ናና ኢትዮጵያ ውስጥ ናና ብዙም ጥቅም የሚውሉ አይደለም። እዚህ ሀገር ግን እንደ መድኃኒት ይጠቀማል። አንደኛ ለምሳሌ አሁን ዳገት ወይስ ደግሞ ደም ግፊት ከተነሳበት አንድ ሰው ናናውን አምጥቶ ያጥብና በሞቄ ውሃ ሲጠቀምበት ወዲያው ዳገቱን ይቀንሳል ማለት ነው። ሌላ ይሄኛው የሚታዩት ለሆድም ጥሩ ነው ይባላል። ኢትዮጵያ ውስጥ እንደው እንደዚህ እንትኑ ነው የሚበላው፣ የታችኛው ነው የሚታለከው። ግን ከዛ እየተዘለለ እኔ የሚጠቀሙበት አይቼ አላቅም። እና እዚህ ግን እንደ ሻይ ይጠጣል፣ ብዙ ነገር ይሆናል ማለት ነው። ሌላ እንደ ሮዝመሪ ብዙ ነገሮች አሁን ለምሳሌ ስጋ መጥበሻ ነው ኢትዮጵያ ውስጥ የሚጠቀመው አይደለ? እዚህ ግን ለብዙ ነገር ይጠቀማል። ለምሳሌ ለኩላሊት መድኃኒት ይሆናል ተብሎ እንደዛ እንደ ሻይ ይጠጣል። ሮዝመሪ ለብዙ ነገር ይጠቀማሉ ማለት ነው። እና ለምሳሌ ኩላሊት በሽታ የያዘ ሰው ብዙ ጊዜ ሮዝመሪ ይጠጣል። ለምን ሲባል ለኩላሊት መድኃኒት ነው ይላሉ። ስለዚህ ብዙ ነገር ሳናቅ የማንጠቀምበት ነገሮች ብዙ ነገሮች ስላሉ ከዛሬ ጀምራችሁ ይሄን ቤታችሁን ኢትዮጵያን ብትሆኑ የትም ብትሆኑ ዝም ብላችሁ ለቄጠማ ወይስ ደግሞ ለሆነ ነገር እንዳትጠቀሙ፣ እንደ ሻይ ተጠቀሙበት። ናናም ሰላጣም ለምሳሌ ሰላጣ ይሰራል እዚህ ሀገር ብዙ ጊዜ ናና ከቤት አይጠፋም ማለት ነው። በብር ተገዝቶ ነው ራሱ እንጂ እንደዚህ መሬት የሌላችሁ በብር ነው የሚገዙት። እንደዛው ሮዝመሪም በብር ነው የሚገዛው። እና የምትጠቀሙበት ሻይ መጠጣት የሚሆን ለምሳሌ ሆድ መንፋት ምናምን ካለ ናና ጥሩ ነው። እሱም እንደዚህ ስትጠቀሙበት ለብዙ ነገር ናና ይጠቅማልና ደግሞ ሌላ በሽታ መከላከልም ይቻላል። እንደዚህ ችሎታው አለ ይላሉና እንደዛ ዝም ብላችሁ አታልፉበት። ብዙ ነገር የቤታችን ያለ ሳናቅበት የምንጥለው ነገር ብዙ ስላለ እያወቀን ያላወቀን ብናወቅ አሪፍ ነው ብዬ ስላሰብኩ ነውና ይሄ ነው ዛሬ ይዤላችሁ የመጣሁትን። ብዙ ነገር ማንጠቀምበት ብዙ ነገሮች አሉ። ግን አረብ ሀገርን ይሁን የትም እንደ ጥሩ ነገር አድርጎ የሚጠቀሙበት ብዙ ነገሮች አሉ ለማለት ፈልጌ ነው። ለምሳሌ የቃራ ቅጠል ለምሳሌ እኛ ሀገር ቃራ ቅጠል ማንም ሰው አይጠቀምበትም። እዚህ ሀገር ግን እንደ ሰላጣ ይበላል። እንደዚሁ እንደ ጥቅል ጎመን፣ እንደ ቋስጣ እንደዚህ ተደርጎ የቃራ ቅጠል ይበላል። እና ብዙ ነገሮች ሳናቅ የምንጥለው ብዙ ነገር ስላሉ ያላወቀን የማቀው ቢያሳውቅ ጥሩ ነገር ብዬ ስላሰብኩ ነው ዛሬ ይሄን ይዤ የመጣሁላችሁ። ሀሳብ አስተያየታችሁን ስጡ። እናንተ ጋር ምንድነው የሚባለው? ይሄ እንጨቱ አሁን የምናሳያችሁ ነገር በአማርኛ ምንድነው የሚባለው? እኔ የማውቀው በኦሮምኛ ስለሆነ እዚህ ጋር ቀየጭታ ይባላል በኦሮምኛ። በአማርኛስ ምንድነው የሚባለው? የምታውቁት በዛው ኮሜንት ላይ ጻፉልኝ። ምክንያቱም ስሙ ስላላወቅኩ ነውና እና ይሄን ይመስላል የዛሬ ይዤላችሁ የመጣሁት። ስለ አዳመጣችሁኝ በጣም አመሰግናችኋለሁ። ላይክ እና ሼር ሰብስክራይብ አድርጉልኝ፣ ተባበሩኝ። በዛው ሀሳብ አስተያየታችሁንም ስጡብኝ። መልካም ይሁንላችሁ። መልካም ውሎ። ደህና ሁኑ።